ሰላም ሰላም ጤና ይስጥልኝ ወላሂ ኢትዮጵያን በአለም ዙሪያ ያላችሁ ሁላችሁም እንደምን ዋላችሁ እንደምን አመሻችሁ ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን ሁላችሁም የሰው ዘር በሙሉ በአለም ዙሪያ ያላችሁ ሰላማችሁ እንደምድራሽዋ እንደ ሰማይ ከዋክብት ብዝት ተረፍረፍ ይበልላችሁ ይህ ጅሩሽዋ ዩቲዩብ ነው ጅሩሽዋ ዩቲዩብን ሰብስክራይብ ላይክ ኮሜንት ሼር ያድርጉ ይርዱን ያበረታቱን አብራችሁን ቆዩ እና መሰግናለን የተከበራችሁና የተወደዳችሁ ኢትዮጵያኖች በሙሉ እንዴት ናችሁ ዳና ናችሁ ወይ ምሽት እንዴት ነው እንግዲህ አሁን እየመሸ ነው በእኛ ጋር መኝታ ሰዓት እየደረሰ ነው በዱባይ ማለት ነው እናንተስ ጋር እንዴት ነው ዛሬ በቪዲዮ መልክ መጥቻለሁ ማለት ነው ያው እንግዲህ ባተሊዎች ሆነናል ስራችን ምክንያት መጨረሻውን ያበጀው እንጂ ብቻ እና እንዴት ናችሁ ላችኋለሁ ወዶችዬ ዛሬ እስኪ ሰሞኑን ያየሁትን ያው እንግዲህ ፍርፍት የለንም ወአቱ ለመስራ ምን ተለማለት ያው እንግዲህ በሰው ሀገር ስንኖር በጣም ከባድ ነውና እስኪ የራሴን እይታ እንደው የራሴን እይታ ላስቀምጥ ማለት ነው በትንሹ ማለት ነው በትንሹ ብዙ ነገሮች አሉ ብዙ ትዝብታሉ ግን ያው ሰው የመሰለውን ሁሉም የራሱ እይታ ይለያያል ማለት ነው እንደመልካችን ሁሉ አመላችንም ጠባያችንም እይታችንም ይለያያል ማለት ነው ሰሞኑን አገባ ወለደ ሚስቱ እንዲያለች እገሌ እንዳለ ያላችሁ ነበርና እኔ ባንድ በሆነ ቦታ አቀረብኩኝና ምን ትያለሽ አሉኝ ምንም ምለው የለኝም ነበር ምክንያቱም የበሰለ ነገር የታኛ ከስለሌለ አሏሉ ብቻ ስለሆነ ምንም አልልም አላቅም አልኩኝ ማለት ነው ግን እንደው ዞርወር ብለን ስናየው እጅግ በጣም ያሳዝናል ይገርማልም ይደንቃልም ማለት ነው እኔ ምላችሁ ወዶችዬ ለትንንሽ አሁን ዩቲዩብ ነኝ አሁን ዩቲዩበር አይደለንም ገና ዩቲዩብ ነን ዩቲዩብ ነው የምንባለው እኛ ማለት ገና ዩቲዩበር የሚባሉ ትልልቆቹ ናቸው እኛ በጣም ገና ነን እና ምን ልላችሁ ነው ትንንሽ ዩቲዩበሮች ፎቶ ሲለጥፉ ሳይ በጣም አፍራለሁ እኔ ከምር ነው የምላችሁ በጣም አፍራለሁ ማለቴ አሁን እኛ ምን አውቀነው ነው እኔ የምላችሁ ወዶችዬ የሰውን ፎቶ ተመለጠፍ ግን የሰው ፎቶ ኮፒራይት እንደሚያስይዝ ታውቃላችሁ የልጇን ፎቶ አቀነባብራ ልካ የተከሰሰችውን ሴት አታውቁም እህቶችና ወንድሞች እኔ በጣም የሚገርመኝ ማለት አሁን ማለት ነው ያኔ እየሳደበ ያቀረበውን ሁሉ ፕሮፋይል የለጠፍሽውን ሁሉ እኮ ማስወረድ ይችላል ማለት ነው እዚህ ጋር አብዛኞቻችን ምንም እንደሌለ መብታችን እንደሆነ ነው የሚያውቁት ይመስለኛል እንደልይታ ማለት ነው መብታቸው አድርገው ነው የሚያስቡት ይመስለኛልና የሰውን ፎቶ የመለጠፍና የመሳደብ የማንጓጠጥ የሰውን ስም ጠርተን የመሳደብ መብት የለንም እዚህ ጋር ለታውቁት የሚገባው ቢኖር ማለት ነው እህቶቼ ሁላችሁ መብት የላችሁም አንድ ልጅ ምንድነው የሰማሁት አጥበሃለው ልጆችን አትረዳም በቃ ልጆቹን አለመርዳቱ እኔ በጣም ያፈርኩት በጣም አንድ ሰው ቆይ አፍ ስላለው ብቻ መለፍለፍ ስለቻለ ብቻ ሰውን መሳደብ አለበት እንዴ አስቆሆን ያንን ቪዲዮ ማለት ነው ሲለቃቀማው እንጂ ያን ቪዲዮ ጥርግርግ አድርጎ ማጥፋት ይችላል ሌላም እንደዛው ማለት ሌላም ሰው እንደዛ ብትናገሩትና እንደዛ ቢሆን ሌላውም እንደዛው ማድረግ ይችላል ማለት ነው ስለዚህ የተከበራችሁና የተወደዳችሁ እህቶቼ ከጥፋት ብንመለስ ከጥፋት ጎዳና ብንወጣ አሁን ምን አየን የታየን በቤቱ ያለውን ሳት አላየንም ምን እንደተፈጠረ አናውቅም ስለዚህ አንድ ሰው ኑሮ ተተመቸው ኑሮን አይፈታም እንደውም ትምህርት ይሆናችኋል ገባችሁ አሁን ትናንትና ሴፉ ቤት የሰጠውን እንትን
አይታችሁ ለሴቶች አብሶ ትምህርት ሆና ብያምናለሁ በነገራችን ላይ ወንዶችም እንደዛው አሉ ጨቅጫቃውሾች ማለት ነው ተሴትም ተወንድም አለ ምሳሌ ልንገራችሁና የድሮ ሴቶች አሁን እናትና አባቶቻችን በጣም ጠንካራዎች ናቸው በጣም ጠንካራዎች ማለት ነው እኔ የእናቴ ወንድሞች እናታ ግቢ ውስጥ ነበር ያደኩትና የእናቴ ወንድሞች ሁለቱም ጨቅጫቃና ነዝናዞች ናቸው ነዝናዛ በቃ በጣም ይጨቃጨቁት አንዱ ይጨቃጨቅ እንጂ ብዙም አይማታም ምንም አንደኛው ግን ይደባደባል በጣም ማለት ነው ገባችሁ ይደባደባል እና እየደወሉ መደወል በቃ ስልኩ እኮ ረፍት የለውም መደወል ነው ስክሪንሽን ነው በቃ አለቃ ስልካችን እና ምን ልላችሁ ነው ወዶችዬ በጣም መጨቃጨቅ ነው ስራቸውና እንደው ሲሄድ ቆይ አሁን ኢትዮጵያ ሲሄድ ማለት ይሄንን አንስቼ አቀርባችኋለሁ አስባለሁ ማለት ነው እና ምን ይመስላችኋል በቃ ጭቅጭቅ ነው ስራቸው በቃ አልፈው ተርፈው ማለት ነው አልፎ ተርፎ እናታቸው የሴትዮዋ እናት ይሰደባል ማለት ነው ገባችሁ እና አሁን ከዚህ ወንድ ጋር መኖር አስፈላጊ ነው እኔ አልኖርም እናትና አባቴን ተሳርቦ አልኖርም ማለት አክብሮት ያከብርልኝና ታከብርለት ነው መኖር የምንችለው እንጂ እኔን እሺ መሳደብ ይችላል ግን እናትና አባቴን ያሳደጉኝን መከራቸውን አይተው እንትን ያሉትን ወልደው አሳድገው በሰጡ አንቺ ምንትስ ልጅ እናትሽ ምንትሽ አባትሽ ምንትስ አንቺ ለማኝ የደሃ ልጅ ራ ብዙዎች አሉ በነገራችን ላይ ማለት ነው ብዙዎች አሉ እንደዚህ የሚሳደቡ ብዙ አሉና ምንላችሁ ፈልጌ ነው አሁን እነሱ ጠንካሮች ስለሆኑ እንጂ እኔ ማለት ነው እኔ የመጀመሪያ ባለቤቴን የፈታው አንድ መታየት አንድ ጊዜ ነው ያሳረፈኝ በዛች ምክንያት የመለያችን እንትን ሆናለች ማለት ነው ለምን ጭራይን እንዲነካኝ አልፈልግም ምክንያቱም ምክር ሊሰጠኝ ይችላል እቀበላለሁ ምክር ሊሰጠው ይችላል ይቀበለኛል እንጂ እሱ ወንድ ስለሆነ ብቻ እኔን የመምታት በፍጹም እንትን የለው ማለት ነው ምንም አቅም የለው እኔን የመምታት ማለት ወንድ ስለሆነ ስላሸነፈ ብቻ ሊመታኝ አይገባ ማለት ነው ስለዚህ ለአንድ ቀን ብቻ መለያችን ሆናለች ማለት ነው ምክንያት ሆና ማለት ነው እና ምን ልላችሁ ፈልጌ ነው ወዶችዬ የድሮቹ እናትና አባቶቻችን በጣም ጠንካሮች ናቸው ቢመቱ ምን ቢሉ ይኖራሉ እንደዛ የተሳደበ እንደዛ የሆነ ያጎቴ ሚስት 9 ልጅ ወልደዋል ማለት ነው 9 ልጆች ወልደዋል ማለት ነው ወንኛውን ያው ጠንካሮች ናቸው በድሮ ጊዜ ማለት ነው እኛስ አሁን ባሁን ጊዜ አንችልም ማለት ነው እኔ አልችልም ስድብ ቀርቶ ጭቅጭቅ በፍጹም አልችልም ሴትን ብትሆን ማለት ነው ባሏን ቤት ወጣ ቤት ገባ ወጣ ወረደ እንዴ በመስኮት ቀዳዳኩ ተታንጋጠጠ ምትል ሴት አለች እዚህም አሉ በነገራችን ላይ አረቦች አሁን ሴትዬ በመዝጊያ ቀዳዳ ነው ባሏን መጣ ገባው ይሄደ ያለ ከዛኛው ቤት የምታየው ሁለት ናቸው ልጆቹና ማለት ነው እና ምን ልላችሁ ፈልጌ ነው ሴት የከከ መማሪያ ሰጥቷቸዋል ለሴቶች ባላችሁን የምትጨቃጨቁ ሴቶች ጭቅጭቅ ምክር ተመካከሩ ተለጋገሱ ማለት ይምከራችሁ ምከሩት ማለት ነው ከዛው ውጭ ግን መጨቅጨቅ ኑሮ እንደማይሆን ተከንደውም ትምህርት ሰጥቷቸዋል ማለት ነው ሲወጣ ሲገባ ተጨቅጭቀው ልብስ ገዝቶ ሲያመጣ ይሄን ነው የሚለብሰው የኔ ልጅ ወይ ስትለው እሺ ምን ያድርግ የታያችሁ እናንተ ታታው ያልብስ አያልብስ ይርዳ አይርዳ ምን ያድርግ አያድርግ ሳታው ግን ልጆቹን የማይረዳው ምንድነው አጥባለው ገለመሌ ቅርጥስ እባካችሁ ራሳችሁን አትጣሉ ለራሳችሁ ብላችሁ ለዩቲዩብ ብላችሁ ራሳችሁን አትጣሉ እንደው በፈጣሪ ስም ማለት ነው በፈጣሪ ስም መልካም ስራ ስሩበት ጥሩ ስራ ስሩ የራሳችሁን አይዲያ ፈጠሩ ትታወቃላችሁ ማለት ነው በተረፈ ከልበሰደብን አንድ ታዋቂ በሰደብን እናጥፋለን ለለለ ገለመሌ ባለን በፍጹም መታወቅ የለም መዋረድና መቃለል እንደሆነ ልታውቁት ይገባችኋል ማለት ነው ዩቲዩበሮች የሚብጤ ትንንሾች ማለት ነው ትንንሾች የመሳደብ ቀርቶ
ምንም የማድረግ አቅም የለንም እኛ የራሳችንን ስራ እንደዚሁ እንደምንሰራው አሁን መስራት ካልሆነ በስተቀር ማለት ነው የሰውን ዩቲዩብ ለጥፈን አሁን እኛ ጋር ቆይ 1000 ሰብስክራይበር ይዛችሁ ማን ነው የናንተን እንትን ለጥፋችሁ የሚያይላችሁ የራሳችሁን ስራ ውስጥ ለውስጥ ሰርታችሁ ብታድጉ አይሻላችሁም ከበር በጣም ስተት ነው እንዲህ አለከ አትለጥፉ የሰው ፎቶ ማስወረድ መብት አለው ያ ሰው የመክሰስ መብት አለው በፎቶ እንዴ ዩቲዩብ ተሰሩ እኮ ማወቅ አለባችሁ ምንድነው የሚከለክለው ብላችሁ ማወቅ አለባችሁ የሰውን ፎቶ የማድረግ አሁን ከያንዳንድሽ ላይ ጠራርጎ ማስወረድ ይችላል እንትን ቢል ማለት ግን አይፈልጋችሁም እሱ አያችሁም ጨርሶ ምንም ያለ ምን አያየውምና አንድ ሰው ካልተመቸው ልጆቹን የማሳደግ የመለየት መብት አለው ይርዳ አይርዳ በእንደተለያየ ሳናቅ ምን ይሆን ጠቡ ምን እንደሆነ ነገሩ ሳናቅ ግን ሰውን የመሳደብ ምንም እንትን የለንም ማለት ነው መብት የለንም ማለት ነው እናንተው ስሙን እየጠራችሁ ተሳዳቡ ምን ቢያወርዳችሁስ አሁን ምን ትላላችሁ ጠራርጎ ቢያወርድባችሁ በዛው መንገዱን የሌላውን ካለ ይደባብስባችኋል ማለት ነው ዩቲዩብ እና ያው ምን ጊዜም ካለ ተመጥፋት አይቀርም እንጂ ብትቆጠቡና ብንቆጠብ የራሳችንን አይዲያ የራሳችንን ስራ ብንሰራ ደግሞ አፍስላላችሁ ብቻ ወገኖች ይሰዋት ባገቡ ባትሰደው ሴቶች ነን ሴት እኮ ስርዓቱን ይዞ ነው መኖርና መስራት ያለበት ማለት ነው እና እቺ ምክር ልለግሳችሁ ብዬ ነው ሼር ላይክ ኮሜንት አድርጉ ደግሞ አስተያየታችሁን ተታይቆጭ አድርጉ እስኪ ለዚች ምን ትላላችሁ ለዚች መልእክቴ ምን ትላላችሁ መልእክቴ አንደኛ ሴቶች አታታክሩ ባላችሁን ይሄዱባችኋል ነው ይሄዱባችኋል ባላችሁን አታታክሩ ነው የኔ ጥያቄ ማለት ሴቶች ባላችሁን አታታክሩ ያመልጧችኋል ታመለጧችሁ በኋላ ግን ለምንድነው ሴቶች ባሎቻችን ተሄዱ በኋላ ድብንብን ምንለው ለምንድነው ግን ለምንድነው ምን ሆናችሁ ነው እንዴ ጉድ እኮ ነው ጥንቱን ነበር እንጂ አልሞ መደቆስ አሁን ምን ይባላል ድስትን ጽዶ ማልቀስ ይላል ያገሬ ሰውና መጀመሪያ አልሙና ነው መስራት መጀመሪያ አልሙ አስቡበት ማለት ነው ባላችሁንም ለመፍታት ሚስታችሁንም ለመፍታት ወንዶች አስቡበት አልሙበት ማለት ነው ምክንያቱም በኋላ ይቆጫችኋል ያንገበግባችኋል ማለት ነው እና ሴቶችዬ ያው ጥሩ አስተማሪ ነገር ሰጥቷችኋል ወንድማችን ማለት ነው ተጨቀጨቅ ኑሮ እንደማይገኝ ምንም እንደማያድን ነግሯችኋል ማለት ነው ስለዚህ ባሎቻችሁን አክብሩ ወንዶችም ሚስቶቻችሁን አክብሩ ስርዓት ያዙ ማለት ነው ስለዚህ ልጆቻችሁን በጋራ አሳድጉ ማለት ነው እኝኝኝኝ ያላችሁ የልጆቻችሁን ጠራት ሆኑ በፈጠራችሁ ጌታ ማለት ነው እናማ ሴቶችዬ ትበቃኛለች እቺን ታልኳችሁና እቺ ትበቃኛለችና መልካሙን ሁሉ ተመኘውላችሁ ደናደሩልኝ ግን የሰው ፎቶ ተመለጠፍና የሰው ጥግ ተመድረስ ተቆጠቡ አብሶ የኔ ጓደኞች ይንንሾቹ ማለት ነው ተቆጠቡ ምክንያቱም በኋላ ታለቅሳላችሁ ሲያወርዱባችሁ ማለት ዩቲዩባችሁን ዝቅ ታደርጋላችሁ ማለት ነው ለእናንተም አይበጅም ምን በስድብ ውስጥና በነገር ውስጥ ይችም በዝም ብሎ ነገር ውስጥ መገኘት አያስጠላችሁም ግን እኔ ያስጠላኛል ተሚያስጠላኝ ነገር ቢኖር ምንድነው የሰውን ፎቶ መለጠፍ ሰውን መሳደብ መቦጨቅ የራሴን ብቻ ነው ምሰራ የራሴን ማለት ነው የሰው ቪዲዮ መልቀቅ ከምጠላው አንዱ ነው ማለት ነው ከምጠላው አንዱ የሰው ቪዲዮ መልቀቅ ነው ከምንም በላይ ማለት እቅብ የምጠላ የሰው ቪዲዮ መልቀቅና መልቀቅ ብቻ ነው ምን መሰላችሁ የኔ አይዲያ እኔና እኔ ብቻ ሆኜ መስራት ነው የምፈልገው የራሴን ብቻና ብቻ ማለት ነው የሰው ቪዲዮ መልቀቅ አልፈልግም ምንም ይሁን ምን ሚሊዮን የሚያስገኝ ቢሆን አለቅም ማለት ነው የራስና በራሴ ብቻ የራሴን ስራ ነው ማለት ነው መጣፍና መመዝገብ የምፈልገው እንጂ የሰውን ስራ አንጥቼ ዝጋን የብለቀው ምንም ትርጉም የለውም ማለት ነው ስለዚህ ተቆጣው ማለት ትንንሾች ነው ለትንንሾች ታገኛችሁበት ደግሞ ስሩ ሆኖም ግን
የሰውን ቪዲዮ ሳታቁ ሰውን መጋጥ ምን እንዳለ ሳታቁ ሰውን መቦጨቅ ይሄ ከባድ ወንጀል ነው ማለት ነው ተቀደም እንዲህ ብሬክስ ሀበሻውን የታሰረ ጊዜ ማለት ነው የታሰረ ጊዜ ስንት ነገር ሲያደርግ ነበርና ያለች በስደት ዓለም ሰውን ሲረዳ ሲያለቅስ እንደ ሴት ያነባ ያለቀሰ መከራውን አይቶ በውጭ ያሉትን እየረዳ የነበረው ወንድማችን ሲታሰር ስንት ነገር ብላችሁ ፎቶውን ለጥፋችሁ በውሸት ያላላችሁት ነገር የለም እና ሰውን በውሸት አትፈርጁ ጥሩ አይደለም ኃጢአት ነው ለእናንተ የሰውን ኃጢአት ሰው እንኳን ቢያደርገው እንኳን የሱን ኃጢአት እናንተ ተሸከማችሁለት እኮ በቃ ያ ሰው ምንም ኃጢአት የለበትም ማለት ነው ስለዚህ ደሞ ሰሞኑን እንግዲህ እንደ ያላችሁ በቃ አቀርቡት ቶሎ በርቱ እና በጣም ነው የሚያሳዝነው የሰውን ፎቶ እየለጠፋችሁ ያ ሰው ቤቱን ቀዳዳውን ልክ የምታቆት ይመስል እኔ ታሳፈረኛ አንዱ ማለት ነው ታሳፈረኛ አንዱ ወጣት ነች ልጅቷ ሴት ናት ግን እንዲህ እኮ አድርጓል አገሩን ሁሉ እንደዛ መቀወጥ በቃ ምላሳችን 40 ክንድ ስለረዘመ ብቻ ሰውን የመሳደብ ሞራል የለንም ማለት ነው ሞራል የለንም አናቀም ያ ሰውዬ ይርዳ አይርዳ ምን ያድርግ በእንደ ተጣሉ የምናቀው ነገር የለም ስለዚህ በማናቀው ነገር ላይ ባንገባ ባናጠፋ ወገኖቼ ይሄ መልእክቴ ነው መልካሙን ሁሉ ተመኘውላችሁ ሼር ላይክ ኮሜንት ያድርጉ ይርዱን ያበረታቱ መልካም አዳር እህትና ወንድሞቼ